ይሄንን ማውራት ለልጄ ክብር ስል ማውራት አልፈልግም ግን ጀስት ያደውን ነገር በስሱ ለመናገር ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ $2000 ይዣለው ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፈኛ አልቦኛል በጣም እና ከክለብ ወርጄ እዛ ቡና ጋር ቡና ስጪኝ ብያት ቡና ሲኒና ማስቀመጫ ሰጣኝ ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረውና እኔ በኔ ያው ሰው ባያየኝ እግዚአብሔር ያየኛል ሰው ሊጎዳ አስቦ ቢመጣ ስለትይዞ ጩቤ ይዞ ነው የሚወጎዳ እኔ ግን የጠጣሁባት ማስቀመጫ ተሰብራን የተወጋሁበትና ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደሞ ከተደረገብህ የተደረገልህ ይበልጣል እኔ አይኔ እዚህ ድረስ እንዲልታየው ከሆነ ይሄም አለ ስንጥቅ በዚህ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ በዚህ ደግሞ እዚህ ጋርና ያ አይኔን ለምንድነው የጠበቀኝ እግዚአብሔር ለምንድነው ትንሿን ክፉ ነገር አጋንኜ ሰውንም ማሳጣው በዛ ላይ ደግሞ ማለት የለብኝም ድንበር አለው ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል በያስባለሁ ይሄን ሁሉ አመት ለልጄ ስልዝም ያልኩትን አሁን በማውራቴ ልጄ ማድጓል ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ አንተ የጨካይ ልጅ ምናም ቢያጠፋብስ ይጠቃብኛል ልጄ በየማሰል ለልጄ ስል ዝም ምን ያልኩትና አሁን ደስ ብሎኛል ያንን በማድረጌም እኮራለሁ ለምን ድንበር አለው ዝምድና አሳልፎ አይሰጥም ለምን እኔ በሞትም አትናገሩ በየሞት ነው የሚመስለኝ ግን እግዚአብሔር ያንንም ስለሚያውቅ አይኔ ይሄው ደና ሆነ ከዛ በኋላ ሰርቼ ኖርኩ ጥሩ ህይወት አየው ደስተኛ ሆንኩኝ 12 አመትም ደስተኛ ነበርኩኝ እንዲ ጭንቀትና ሐዘን ውስጥ አልነበርኩም ደስተኛ ህይወት ውስጥ ነበርኩና ከዛ አንፃር በቃ እዚህ ድረስ ከተናገርኩ ይበቃኛል እንኳን እግዚአብሔር አተረፈሽ እንኳን ለዚህ ያበቃሽ እግዚአብሔር አድኖኛል ለእግዚአብሔር ስትነግር እግዚአብሔር የጎዳህን ይጉዳ አይልም አይ መንገዱ ይሄ ነው በዚህ ሂድ ነው የሚልህና ለእግዚአብሔር ነግሬ ጥሩ ህይወት ሰጠኝ ከዛ በኋላ ምናልባት ግን ከስራም ትንሽ እንትን ብለሻል ወጣ ራቅ ብለሻል አዎ ምን አየሽበት በዛ ህይወት ውስጥ ትንሽ ለራስሽም ጊዜ ያገኘሽ ይመስለኛል ምን ተማርሽበት እንዴት አሳለፍሽው ያን ጊዜ በጣም እውነት ይሄን ስለ ምናልባት የተፈጠረው ነገር ለኔ ለህይወቴ በቃ ነፃ ወጣሁበት በቃ ያዋጣኛል ብዬ በእውነት ያቃሉ ሁሉም በቃ ከነበርኩበት አንፃር የሆነው መገላገያ ሆኖኛል ያዋጣኛል በጣም ደስተኛ ነኝ ሆንኩት ሰው እንዲፊቱ ተጎርቶ ላዝልሽ ማቀቅ አይደለም በቃ እኔ ያቺ ሰላም የተረጋጋች ጤነኛ ህይወቴ ደስ ብላኛለችና ምንም አላማርርም አላመሰግን እንተናል እግዚአብሔርን ያመሰገንኩ ደስተኛ ሆኜ እኔ ኖርኩት ወዲያው ነው በቃ የሆነ የተፈጠረ አንዳንድ አሉባልታ ምናምን ሲኖር እንኳን ብዙ ውሸት ሲባል እንኳን አንድ ቀን መልሼ አላቅም ለምን ቆንጆ ልጅ አለኝ በቃ በደስ ብሎኝ ነፃ ህይወት በቃ ስለ ስራዬና ስለ ኑሮዬ ብቻ ማስብበት ህይወት ሰጥቶኛል በቃ ከዚህ በኋላ በየ እንደ አዲስ ህይወት ጀምሬ ምፈልገውን አሳክቻለሁ ያው ለበጎ ነው ብዙ ነገር የሚሆነው በጣም ለኔ ለበጎ ነው በቃ ለኔ ለበጎ ነው በቃ ገነት እንደገባው ነው መቆጥረው ለበጎ አደረገልሽ አይኔ ቢጠፋም ያዋጣኛል ብዬ ነው ማስበው እኔ ግን እግዚአብሔር ደግሞ ያቃል ሰዎች አንዳንዴ በመጥፎ ነገርና በመጥፎ ሂደት ውስጥ ሆነው እንኳን ለህይወት ያስተምራቸው ነገር መነሻ ነው አዎ እና እኔ ማንንም አልወቅስም ማንንም አልቀየምም በዚህ ጉዳይ በቃ በኔ ሰው በህይወትሽ ውስጥ አንድ ነገር ይለፍ ሲባል አታልፊያትም ያቺን ቀን እና ማናችንም ሰበብ ይሆናል እንጂ መጥፎ ነገር የለኝም በጣም ደስ ይላል አይ እንልም እንችላል ለበጎ መሆኑ በራሱ በጣም ደስ ይላል ነገር ነው ደግሞ ሙዚቃ ደግሞ ነፃነት ይፈልጋል ሰላም ይፈልጋል በቃ በፊትም ሲጀመር ምን ችልተኛ በመሆኔ ማረጋቸው ውሳኔዎች ናቸው እንደዚህ አይነት ችግር ውስጥ የከተቱኝ ብጠነቀቅ ባስተውልና ራሴ ነኝ ኃላፊነት ወስደው ማንንም አታለለኝ ምናምን አልልም ሰውን በራሴ ችልተኝነት በራሴ ድክመት በቃ የገባሁበት ነው ተወጥቻለሁ አይ አንዳንዴ ያው የገጠሙ ነገሮች እንደዚህ ለመልካም መሆናቸውን መቀበል መቻላችን ይመስለኛል ብዙ ነገር የሚያድነን አንዳንዴ ምንድነው ረጅም የምትሄድበትን ጉዳት በአጭር በትንሽ ነገር ወይም ደግሞ ነበር አዎ ለምሳሌ በቃ እግዚአብሔር ይወደኛል በጣም በተለየ እግዚአብሔር ይጠብቀኛል ብዙ ሰው ስንሰማ በቀላል ከላይ አይኑ ጠፋ የሆነ ሰው እንደዚህ ሆነ ከሌ ሞደኛል
በጣም በተለየ እግዚአብሔር ይጠብቀኛል። ብዙ ሰው ስንሰማ በቀላል ከሌ አይኑ ጠፋ፣ የሆነ ሰው እንደዚህ ሆነ፣ ከሌ ሞተ ምናምን፣ እዛ ችግር ውስጥ እግዚአብሔር አልከተተኝም። አመሰግነዋለሁ። ከዛ በኋላም በህይወቴ የማልፈልገው ህይወት አልገጠመኝም። ደስተኛ ነው። ከዛ በኋላ በነበረ ህይወቴ በቃ ጦሴ ተጠቅልሎ ሄደልኛ። ለዚህ ስለበቃሽ ድጋሜ ደግሞ በዚህ መንፈስና በዚህ ደግሞ ወደምትወጁ ስራ ተመልሰሽ አንቺ በምትወጁ መንገድ ራስሽንም ተቀብለሽው እንጂ ተቀብያለሁ። ስለተገናኘን በጣም ነው ደስ የሚለው።